ሰራተኛዋና እሱ አይን ላይን ተያይተው ባሉበት ደርቀው ቀሩ። ልጄ ብላ በእናት ድምፅ ከጠራችው በኋላ የያዘችውን ጓዝ እንድትሸከምላት ጠይቋለች። እሱ ምንም ሳያመነታ ልጄ ያለችው አይታችኋል። እንዲሁ ዝም ብላ ጠርታው ነው። ካየችው በኋላ ልጄ ለሀገሩ አዲስ ነው መሰለኝ ምን እግር ጣለህ ብላ ጠይቀዋለች። እሱም በሀዘን ስሜት ውስጥ ሆኖ አይታለም በልጅነቴ ነበር እናቴ የምታጎርሰኝ ነገር ስታጣ እመለሳለሁ ገበያ ነኝ ብላ የዋሽታ ሁና በዛው የቀረችብኝ። እኔም ብዙ ከጠበቅኳት በኋላ እውነትም የዋሽታ ነበር ልፈልጋት የወጣሁት እያለ ልብ በሚነካ ንግግር እያወራት ጉዟቸውን ቀጠሉ። ትንሽ ከተጓዙ በኋላ ሴትዮዋ ቤት ደረሱ። በምን አይነት አጋጣሚ ያገኛት ይሁን በእግዚአብሔር ዞር ብሎ ሊሄድ ሲል ቆይ ልጄ እንደራበህ ታስታውቃለህ፣ ቤት ግባና የምትበላ ነገር ልስጥህ። ይህ እንደዚህ ደግሞ ንጹህ ደግ ልብ ያላቸዋል። ምንም ሳያቅማማ እሺ ይላታል። ካንኳኳቸው በኋላ የሴትዮዋ ልጅ ከፍትላቸውና ወደ ውስጥ ይገባሉ። ከተቀመጡ በኋላ ልጅ እዚህም የሆነ ፌቨር እንዳይሰሩት ብቻ ምግብ አቅርቢ በላት ብላ ልጇን ትልከዋለች። እሱም በጣም በመገረምና በመደነቅ ቤቱን ባይኑ ይቃኘዋል። የሴትዮዋ ልጅ እግሯት ከተመለሰ በኋላ ቲቪ ከፍትለታል። ቲቪውን በጣም በመገረም ካየው በኋላ ምን ጉድ ነው ታለም ደግሞ ከዚህ ውስጥ ምን ሊያደርጉ ገቡ ብሎ ይጠይቃታል። ሴትዮዋ የኔ አባት በንግግሩ በመገረም ከሳቁ በኋላ መቼም የከተማ ሰው አይገባበት የለ ልጄ ትለዋለች። እሷ ራሱ አረዳደ ደስ ስትል ለማስታጠብ ወደ ሳሎን ትገባለች። ሰራተኛዋና እሱ አይን ላይን ተያይተው ባሉበት እናቱ እቺ እንዳትሆን እግዚአብሔርን ለዓመታት የናፈቃት እናቱ ፊት ለፊት ቆማለች። በኢየሱስ ስም ዘሎ አንገቷን አቀፋት። እሷም ስማል ጠግቧች አለች። በቃ እግዚአብሔርን አረ ማበርን ያለብህ በቃ በደስታኔ አብዳለሁ። ህይወት ይዛልን ትመጣለች። ባይራብና ባይጠማ ኑሮ ለዘመናት የናፈቃትን እናቱን አያገኛት። በቃ ያገኛትም ነበር። ተፈጸመ። እግዚአብሔር በቃ የልቡን መሻት ጋይስ አሳካለን። እስቲ አንዴ በቃ ኮንግራ በሉና ለዚህ ልጅ ጻፉለት። እኔ ሙቪ ቢሆንም በጣም ተመስጬ ነው ስከታተል ያየሁት። የምር ተመችቶኝ